ፕሮሰስ ለማድረግ 90 ሰከንድ ነው የሚፈጅብን። ለሞመንት የሆነ ነገር ሲፈጠር የሆነ አይነት ስሜት ይሰጣችኋል አይደል? ያ ስሜት ምንድነው? ኦኬ ንዴት ከሆነ ንዴት፣ ሀዘን ከሆነ ሀዘን፣ ደስታም ከሆነ ደስታ፣ በጣም ዲስአፖይንትድ መሆን ምናምን ከሆነ ስሜቶቻችንን የቱ ጋር ነው እየተሰማን ያለው? just focus on the emotion። እሺ ስሜቱ ላይ ብቻ አተኩሩ። ስለዚህ የቱ ጋር እየተሰማችሁ እንደሆነ ማወቅ ነው የሚያስፈልገው። ኦኬ እና ምን አይነት ስሜት ነው ያለው? ብዙ ጊዜ ስፔሻሊ ንዴት ምናምን ሲሆን የሆነ ማለት ኦልሞስት የመቃጠል በርኒንግ አይነት ሴንሴሽን አለው አይደል? ስለዚህ እነዚህ ነገሮች ማወቅ ያስፈልጋል። ሰላም ሲሆን ደግሞ ሰውነታችን ሪላክስ ነው የሚያደርገው አይደል? ተዋህዶናል። እንደዚህ ጥሩ አይነት ስሜቶች ካልሆኑ ግን ሰውነታችን ላይ በጣም ባዳ ያደርገናል። የሆነ ነገር ላይ አይደል ታይትነስ አለው። ኦኬ እዚህ የሚሆን እዚህ ጋር ኤኒዌር ቸስታችሁ ላይ ሆዳችሁ ላይ። ስለዚህ ሪላክስ እያደረግን ያ ስሜት እንዲወጣልን ማድረግ ነው ያለብን። ኦኬ you're allowed to feel this way። ራሳችሁን ፍቀዱለት ያ ስሜት እንዲሰማ። ስለዚህ ፕሮሰስ ተደርጎ መውጣት መቻል አለበት። ስፔሻሊ ፊሊንግስ ደግሞ ሲሆን we have to feel our feelings። ኦኬ you're allowed to feel this way ብላችሁ ለቀቅ ስታደርጉት ያንን ብቻ ማድረጋችን 90 ሰከንድ ነው ይፈጅ which is like a minute and a half ምናምን አይደል? እንዲወጣ ስሜቱ ላይ ብቻ ፎከስ ካደረገ እኛ ግን ምንድነው የምናደርገው? ይሄ እኮ የተሰማኝ እንዲህ ስለሆነ ነው፣ ደግሞ እንደዚህ ስለተፈጠረ ነው፣ ድሮ ደግሞ እንደዚህ በጣም ብዙ ነገሮች እናበዛለን።